ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ፎሎ አድርጉኝ። ሰላም አለይኩም። ለካ ያባብዬን እከክ ወደ እማምዬ ልክክ። በነገራችን ላይ ሁሉ የምንልፈው ምንድነው? ነገ ጧት በክብር ከቤታችን ወተን የምንገባበት በክብር እንድንቀበር ነው። በክብር ኢድ ሰላትና አረፋ ሰላትን እንድንሰግድ ነው። ነገ ጧት እነሱ ማጆሪቲ ሆነው እኛን ማይኖሪቲ ካደረጉን ሰላት መስገድ የለም፣ አደባባይ ላይ ማውጣት የለም፣ በክብር ወጥተህ መግባት አትችልም። መንገድ ላይ እየተተፋክ እየተሰደብክ አንተ እስላም እየተባልክ ነው ቤት የምትገባው። ልጆችን ማሳደግ አትችልም። እንደዛ ነው የሚሆነው። ሰላም ሁላችሁም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የጌታችን ኢየሱስ ክርስቶስ ጸጋ በሁላችሁም ላይ ይሁን። ያው ዛሬ በሌላ ርዕሰ ጉዳይ ተገናኝተናል። ጀስ ወደ ሀሳቡ ንግባ። እንግዲህ እንደሰማችኋት እቺታችን መሲ ትባላለች። እዚህ ቲክቶክ ላይ በጣም ፌመስ ነገር ናት። አይ ቲንክ ኡስታዝ ናት መሰለኝ እና በንጽጽሩ ዓለም ላይም አክቲቭ ሆና ስትወያይ ምናምን ይታያል። እና አሁን በዚህ ድምፅ ላይ በጣም የሚገርም ነገር ነው እያለች ያለችው። ምንድን ነው እያለች ያለችው? በአንድ አካባቢ በኢትዮጵያ ኮንቴክስት ነው እየተናገረች ያለችው። ኢትዮጵያ ውስጥ ባለ አካባቢ ነው እየተናገረች ያለችው። ግን ኢን ኬስ በአንድ አካባቢ ምን አለች እነሷ ማለት ነው። በአንድ አካባቢ ክርስቲያኑ ማህበረሰብ ማጆሪቲ ከሆነና ሙስሊሙ ማህበረሰብ ማይኖሪቲ ከሆነ የሚሆኑት ነገሮች ነው እየዘረዘረች የነበረው። ምንድን ነው እያለች ያለችው? እነሱ ማጆሪቲ ከሆኑ አንተ ሰላም ተብሎ ይተፋብሃል። በአደባባይ ኢድና ሰላት መስገድ አትችልም። እስላማዊ በዓላት ማክበር አትችልም ማለት ነው። ልጆችን ማሳደግ አትችልም። በክብር ወጥተህ መግባት አትችልም። እነዚህ ነገሮች በሙሉ እነዚህ በጣም አሰቃቂ ነገሮች ይሆኑብሃል እያለች ነው። ኢቭን ምን ትላለች? እኛ ራሱ የምንለፋው እኛ ራሱ ይህን ሁሉ የምንተጋው ይሄ ነገር አሁን እሷ የዘረዘረችው ነገር ሙስሊሙ ማህበረሰብ ላይ እንዳይደርስ ነው እኛ የምንለፋው ለዚህ ነው ስትል ትሰማለች። ይሄ በጣም ፈገግ የሚያስብል ጉዳይ ነው። የአባዬን ለማዬ የሚያስብል ጉዳይ ነው። ለዛ ነው ርዕሱ ላይም እንደዛ ያልኩት የአባዬን ለማዬ ነው። ለምን? ምክንያቱም እሷ የዘረዘረችው ነገር ሙስሊሙ ማህበረሰብ የበላይ ቢሆን ሌላው ላይ የሚያደርገው ነገር ነው። ክርስቲያኑ የበላይ ቢሆን አይደለም ይህን የሚያደርገው። ሙስሊሙ ማህበረሰብ የበላይ ቢሆን ሌላው ክርስቲያኑም አይሁዱም ሆነ ሌላው ከእስልምና ውጭ ያለው ማህበረሰብ ላይ የሚያደርገው ነገር ነው ይሄን እንጂ ሌላው ማጆሪቲ ሆኖ ክርስቲያኑ ማጆሪቲ ሆኖ ሙስሊሙ ማይኖሪቲ ሆኖ የሚፈጸም ነገር አይደለም። የአብዬ ለማዬ ነው እና በጣም ፈገግ ያደርጋል። ምክንያቱም ሙስሊሞች ክርስቲያን ማጆሪቲ የሆነ ሀገር ውስጥ ክርስቲያኑ ማጆሪቲ የሆነበት ሀገር ውስጥ ሲኖሩ አንድም ጊዜ ሆኖ አያውቅም። ምዕራብ ሀገራት ልንል እንችላለን፣ አውሮፓ ልንል እንችላለን፣ አፍሪካ ልንል እንችላለን፣ ላቲን አሜሪካ ልንል እንችላለን፣ አውስትራሊያ ልንል እንችላለን፣ ኤዥያ ልንል እንችላለን። የትኛውም ክርስቲያን ማጆሪቲ ሀገር ውስጥ እሷ የዘረዘረችው ነገር አልሆነም። ከሆነም በጣም ፍሪንጅ በጣም ጥቃቅን እንጂ ኦን ላርጅ ስኬል ሜንስትሪም ሆኖ አንመለከተውም እሷ ዘረዘረችው ነገር ግን ሙስሊሙ ማህበረሰብ ማጆሪቲ ሆኖ ክርስቲያኑና ወይ ደግሞ ሌላው ከእስልምና ውጭ ያለው ማህበረሰብ ማይኖሪቲ ከሆነ በሜንስትሪም ደረጃ ብቻ አይደለም ይሄና እሷ ያለችው ነገርና እሷ ያለችው ነገር በከፋ መልኩ የሚፈጸምበት በሜንስትሪም ደረጃ ብቻ አይደለም፣ አምላካዊ ትእዛዝ ሆኖ ነው የመጣው። በማስረጃ እንደማሳያችሁ አምላካዊ ትእዛዝ ሆኖ ነው የመጣው። ኢትስ ናት ጀስት ሜንስትሪም መሆኑ ብቻ ሳይሆን አምላካዊ ነው። እሷ ያለችው ነገር በከፋ መልኩ ሌላው ነገር ላይ የሚተገበረው እስልምና ማጆሪቲ ከሆነ ማለት ነው። የአብዬ ለማዬ ያልነው ለዛ ነው። መቀየር እስልምና ማጆሪቲ ሲሆን ዶሚናንት ሲሆን ሌላው ላይ የሚፈጸመውን ነገር ቀይሮ ሌላው ማጆሪቲ ሲሆን ነው እኛ ላይ ይሄን የሚያደርግብን ማይኖሪቲ ከሆን ማለት አንደኛ በጣም ይሄ በጣም አይን ያፈጠጠ ውሸት ነው። ሁለተኛ ደግሞ ዲሴፕሽን ነው፣ ሌላውን ማታለል መሞከር ነው። አይሆንም። ሶስተኛ ደግሞ ትንሽ ፈገግ ያደርጋል። ምክንያቱም ዊኖስ ናችሁ እውነት እንዳሉ ስለምናውቅ ነው። አሁን እንዲሁ ማስረጃው ምንድን ነው ማለት ይሄንን ነገር እሷ ያለችው ነገር እስልምና ማጆሪቲ ከሆነ ሌላው ላይ ይተገበረዋል ያውን በከፋ መልኩ የሚለው ነገር ለሱ ማስረጃው ምንድን ነው? ማን ያዘዘው ስንል ይህንን ያዘዘው አምላካቸው ነው። እነሱ አምላክ የሚሉት ገጸ ባህሪ ነው ይህንን ያዘዘው። ኦኬ በቁርአኑ ስንሄድ ቁርአን ላይ አምላክ የሚሉት ገጸ ባህሪ ተናገረ የተባለው ቃል አለ። አምላክ የሚሉት ገጸ ባህሪ ተናገረ የተባለለት ቃል አለ። እሱ አትሪቢዩት የተደረገ ስፒች አለ። ምን ይላል? ስክሪኑ ላይ እንደምትመለከቱት ሱረቱል ተውባ ምዕራፍ 9 ቁጥር 29 እንዲህ ይላል። ተመልከቱ ምን እንደሚል። ከነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትንም እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። አሁን የዚህን አንቀጽ ሂስቶሪካል ባክግራውንድ ስትመለከቱት ነብይ የሚሉት ሰውዬ
ሙሉ መካን የተቆጣጠረበት ዘመን ነው። ሙሉ መካን ተቆጣጥረዋል። 12000 ሰራዊት ይዞ ገብተዋል። የአካባቢው ኦልሞስት ፖለቲካል ፊገር ሆኗል። ኦልሞስት እንደ ገዢ ወይም ደግሞ እንደ መስፍን ማለት ነው እየተቆጣጠረው ነው ነብይ የሚሉት ሰውየው ማለት ነው። ሶ ያኔ ነው ይሄ አንቀጽ የወረደው። ኦኬ ያኔ ነው ሙስልምና ማጆሪቲ የነበረበት ማለት ነው። መጀመሪያ አካባቢ ላይ እነ ሱረቱል ካፊሩን ሱራ 109 በሚወርድበት አንቀጽ በጣም ማይኖሪቲ ነበር። እሱ በጣም ጥቂት ተከታዮች ነበር የነበሩት። በኋላ እነ ሱረቱል አንፋል ምዕራፍ 8 ላይ እኩል ይሄ የእኩልነት ኢኩዊሊብሪየም ተፈጥሮ ነበረ። ከዛ አሁን እዚህ ሱረቱል ተውባ ደግሞ እስልምና ነበር ማጆሪቲ። ሶ በእነዚህ ሶስት አንቀጻት ላይ ያለውን ሐሳብ ስንመለከት ፈጽሞ የሐሳብ ልዩነት እንመለከታለን። የሐሳብ ልዩነት እንመለከታለን። ለምንድን እነዚህ አንቀጻት ሰፖዝሊ ኮት ኦን ኮት ወረዱ የተባለበት ዘመን ስለሚለያይ ማለት ነው። ሱረቱል ካፊሩን ገና ሰውየው ነብይ ነኝ ብሎ የተነሳ ሰሞን ሰፖዝሊ ወረደ የተባለ ቃል ነው። ሱረቱል አንፋል ነብይ ነኝ ያለ ግን ዶሚናንት ያልሆነበት ነገር ግን ኮንሲደረብል ፎርስ የሆነበት ዘመን ነው። ሱረቱል ተውባ ደግሞ ዶሚናንት የነበረበት ዘመን ነው አረቢያ ምድር ውስጥ። ስለዚህ የመልእክት ልዩነት አለ። አሁን እዚህኛው አንቀጽ ላይ ሱረቱል ተውባ ላይ ምዕራፍ 9 ላይ የምንመለከተው ምንድን ነው? ከነዚያ መጽሐፍን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን በአላህ የማያምኑ እኛ ክርስቲያኖች በአላህ እናምንም። ኦኬ ሙስሊሞች የመጨረሻው ቀን የሚሉትን ቀን አናምንም። የመጨረሻው ቀን እናምናለን፣ ኦፍኮርስ እናምናለን። ነገር ግን እስላማዊ አይደለም፣ በእስላማዊ ሴንስ አይደለም እናምነው። የኛ የመጨረሻ ቀን ክርስቲያናዊ ነው። እነሱ የሚሉትን የመጨረሻ ቀን አናምነው። ምንም እንኳን በጽንሰ ሐሳብ ደረጃ የሆነ ምስስሎች ቢኖረው ኢትስ ናት ዘ ሴም አንድ አይደለም። እኛ ምናምንበት የመጨረሻ ቀንና እነሱ የሚያምኑበት የመጨረሻ ቀን አንድ አይደለም። ኦኬ አላህና መልእክተኛው እርም ያደረጉትንም አላህና መልእክተኛው እርም ያደረጉት ማለት አላህና መልእክተኛው የከለከሉት ማለት ነው። እኛ አላህ በሚባል ገጸ ባህሪ እነሱ መልእክተኛ በሚሉት ግለሰብም አናምንም። ኦኬ እንዴት ነገሩ እኛ እንደሚመለከት ላሳያችሁ ነው። ኦኬ አላህና መልእክተኛው እርም ያደረጉትንም እርም የማያደርጉትንና ማለትም አላህና ነብዩ የሚሉት ሰውዬ የከለከሉትን ነገር እነሱም ክልክል እርም ያላደረጉ እነሱም የማይከለክሉ ማለትም በአላህና በመልእክተኛው ትእዛዝ የማይሄዱ እኛ አላህ የሚባል ገጸ ባህሪ አለ ብለን አናምንም። አይደለም አምላክነቱን መልእክተኛ የሚሉትም ሰውዬ በመልእክተኛ ነው ብለን አናምንም። ሂዝ ኖበዲ ሶ አላህ እሱና አላህ እርም ያደረጉትን ነገር እኛ እርም አናደርግም፣ አይመለከተንም። ኖቲስ ከዛስ እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እዚህ እውነተኛ ሃይማኖት የሚለው እስልምና ነው። እኛ እስልምናን አንቀበልም፣ በእስልምናም አናምንም። ሃይማኖታችን እስልምና አይደለም። ተመልከቱ። ከነዚያ መጽሐፍን ከተሰጡት ሰዎች ነው የሚለው። መጽሐፍን ከተሰጡት ሰዎች እነዚህ ነገሮች ማያሟሉት እያለ ያለው ኖቲስ። ሃይማኖት የማይቀበሉትን እነርሱ ክርስቲያኑ ማህበረሰብ ማለት ነው፣ አይሁዳዊ ማህበረሰብ ማለት ነው የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ዚሚስ ሆኑ ማለት ነው። የተዋረዱ ሆነው ግብርን እስከሚሰጡ ድረስ ተዋጓቸው ይላል። አሁን እዚህ አንድ ማስተዋል ያለብን ነገር ነው። ማስተዋል ያለብን ነገር አለ። ምንድነው እሱ? ሙስሊሞች አምላክ የሚሉት ገጸ ባህሪ ለኛ ያለው ዓላማ ውርደት ነው። ተመልከቱ ምን እንደሚል። እነርሱ የተዋረዱ ሆነው ነው የሚለው። የተዋረዱ ሆነው እነሱ አምላክ የሚሉት ገጸ ባህሪ እንድንዋረድ ነው የሚፈልገው። ዓላማው ለኛ ውርደት ነው። የኛን ውርደት የሚፈልግ ገጸ ባህሪ ነው። እነሱ አምላክ የሚሉት ገጸ ባህሪ ማለት ነው። የኛን ውርደት የሚፈልገው ኦኬ። የተዋረዱ ሆነው ኖቲስ። ይሄ ቁርአን ነው፣ ሐዲስ አይደለም። ነብይ የሚሉት ግለሰብ የተናገረው ነገር አይደለም። ይሄ አምላክ የሚሉት ገጸ ባህሪ ተናገረ የተባለለት ሐዲስ ነው። ለእሱ አትሪቢዩት የተደረገ ቃል ነው። እንግዲህ እሱ ቃል ነው ብሎ ስለሚያምኑ ማስረጃ ባይኖርም የተዋረዱ ሆነው ነው የሚለው። ይሄ ቃል መቼ ነው የሚተገበረው? ሙስሊሙ ማህበረሰብ ወይም ደግሞ እስልምና ዶሚናንት በሚሆንበት አጋጣሚ ነው። ይሄ ኦፌንሲቭ ጂሃድ ይባላል። ኦፌንሲቭ ጂሃድ ማለት ነው የመጨረሻው የዶሚናንት ደረጃ ላይ እስልምና ሲደርስ የሚተገበሩ ወይም ደግሞ የሚሰሩ ነገሮች ናቸው፣ የሚደረጉ ነገሮች ናቸው። ኦኬ እስልምና እዚህ ስቴጅ ላይ ሲደርስ የሚተገበረው ምንድን ነው? ይሄ ነው። የተዋረድ ነው ሆነ ከላይ የዘረዘራቸው ነገሮች በሙሉ እኛ ስለማንቀበል ማለት ነው። አላህ በሚባል ገጸ ባህሪ አናምንም፣ እነሱ መልእክተኛ በሚሉት ሰውዬ አናምንም። አላህና ይሄ ገጸ ባህሪና ይሄ ግለሰብ እርም ያደረጉትን ነገሮች ሰፖዝሊ እንግዲህ እሱም አላህ የሚባል ገጸ ባህሪ አለ ብለው ስለሚያምኑ እኛ ባናምንም ያ ገጸ ባህሪና ይሄ ሰውዬ እርም ያደረጉትን ነገር እኛ እርም አናደርግም ስለማንከተል ማለት እነሱ ሩሊንግ ኦኬ። እነሱ የመጨረሻ ቀን የሚሉትንም እኛ አናምንም። የነሱ የመጨረሻ ቀን እኛ የመጨረሻ ቀን አይደለም። ይሄ ጉዳይ እኛን ይመለከተናል ማለት ነው። ይሄ አንቀጽ የሚመለከተው እኛን ነው። ለዛ ነው ከነዚያ መጽሐፍን ከተሰጡት የመጽሐፉ ሰዎች የሚላቸው ክርስቲያኖችን ነው። ኦኬ እስልምና የመጨረሻው የዶሚናንት ስቴጅ ላይ ሲደርስ ምንድን ነው የሚሆነው? እነዚህን ሰዎች ይሄ ነገር የሚመለከታቸውን ሰዎች ምን ያደርጋቸዋል? የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ እንዲዋጉን የዚህ ሃይማኖት ተከታዮች ወይም ሙስሊሞች ማለት ነው እንዲዋጉን አምላክ የሚሉት ገጸ ባህሪ
አዟቸዋል ተብሏል። እንግዲህ ይሄ የእሱ ትእዛዝ ነው ተብሎ ስለሚታመን ማለት እሱ የተናገረው ቃል ነው ተብሎ እሱ የተናገረው ቃል ነው ስለሚባል ማለት ነው። ኦኬ ይሄ አንቀጹ የሚወረደው በዛ ስቴጅ ነው። ስለዚህ እስልምና ማጆሪቲ ሲሆን ማጆሪቲ ሁዱን የበላይነቱን እስልምና ሲያገኝ ነው እነዚህ ነገሮች የሚተገበሩት እንጂ መሲህ እንዳለችው ክርስትና ሲሆን አይደለም። መጽሐፍ ቅዱስ ላይ እናንተ ክርስቲያኖች የበላይ ስትሆኑ ሌላውን ጨቁኑ፣ ሌላውን የተዋረደ ሆኖ ግብር እስኪሰጥ ድረስ ተዋጉ የሚል ነገር የለም በመጽሐፍ ቅዱስ ውስጥ የለም። ኦኬ እስልምና ውስጥ ነው ያለው የአባዬን ለማዬ ኤክስቼንጅ ማለት ነው። ኤክስቼንጅ ማለት ነው። ኦኬ ይሄ አንቀጽ እንዴት ተተገበረ? ይሄ አንቀጽ በታሪክ ውስጥ እንዴት ተተገበረ? መተርጉማኑ ወይም ደግሞ እነሱ ሙፈሲሮች የሚሏቸው ይሄን አንቀጽ እንዴት ተረጎሙት? ተመልከቱ ምን እንደሚል። አሁን ስክሪኑ ላይ እንደምታዩት ተፍሲር ኢብን ከቲር ነው። ኢብን ከቲር እንግዲህ በእስልምና በጣም አሉ የሚባሉ አበይት አሉ ከሚባሉ አበይት መተርጉማን አንዱ ነው። የትኛውም የቁርአን ተማሪ ተፍሲር ኢብን ከቲርን ሳይጠቅስ ምንም አይነት ዶክትሪን አይመሰረትም። ምን እንደሚል ተመልከቱ። አሁን እዚህ ጋር ኢብን ከቲር እንዴት እንደሚተረጉመው ስክሪኑ ላይ እያያችሁት ነው። Do not initiate the salam to the Jews and Christians, and if you meet any of them in a road, force them to its narrowest alley. So 929 ነው እየተረጎመ ያለው ሱረቱል ተውባ 929 ነው እየተረጎመ ያለው። ተመልከቱ። This is why the leader of the faithful ዑመር ቢን አልኸጣብ ለዚህ ነው ይሄን አዲስ ይጠቅስና ለዚህ ነው የአማኞቹ መሪ ዑመር ቢን አልኸጣብ እንግዲህ ነብይ የሚሉት ሰውዬ ሶሃባ ነው። የነብያቸው ሶሃባ ነው። እንግዲህ ነብይ የሚሉት ሰውዬ ሶሃባ ነው። ከዛ the leader of the faithful የአማኞች መሪ ተብሎ ጠርቷል። May Allah be pleased with him demanded his well known conditions be met by the Christians. በጣም ዝነኛ የሆኑት እንትኖቹ መስፈርቶቹ በክርስቲያኖቹ እንዲሟሉና እንዲተገበሩ ዲማንድ አድርጎ ነበር፣ ጠይቆ ነበር። These conditions that ensured their continued humiliation, degradation and disgrace. እነዚህ መስፈርቶች የክርስቲያኖቹን ቀጣይነት ያለው ውርደት፣ ሀፍረት እና አለመከበር፣ ውድቀት፣ መሸማቀቅ ያረጋግጣሉ፣ ኢንሹር ያደርጋሉ። These conditions that ensured their continuous humiliation, degradation and disgrace. የእነሱን ዝቅ ማለት፣ ሀፍረት፣ ውርደትና አለመከበር ያረጋግጣሉ። 929 የሚተገበረው እንደዚህ ነው። አላህ የሚሉት ገጸ ባህሪ ተናገረ የተባለውን ቃል ሙፈሲሮቹ እየተረጎሙት ነው። ምን ማለት ነው? የተዋረዱ ሆነው ግብር እስከ ሲድረስ ተዋጓቸው ማለት ይሄ ነው እያሉ ነው። እስልምና የበላይ ሲሆን፣ እስልምና ማጆሪቲ ሲሆን ይሄ ነው የሚሆነው። ይሄ እሷ ግን ቀይራ ምን ትላለች? ክርስቲያኖች ማጆሪቲ ሲሆኑ ይህንን ነገር ያደርጉብናል ትልናለች ማለት መጣ። ያለችበት ከልት ግን ይህንን ነው እያዘዘ ያለው። ቀጥሎ ምን ይላል? The scholars of hadith narrated from Abdurrahman bin Ghan al-Ash'ari that stated ምሁራኑ የሐዲስ ምሁራኑ ምን ዘግበው ነበር? ምን ኢስናዱን ይጠቅስና ሰነዱን ይጠቅስና ዘግበው ነበር። ምን የሚል ሐዲስ ዘግበው ነበር? አልአሻሪ ምን ብሎ ነበር? I recorded for Umar bin al-Khattab ለዑመር ቢን አልኸጣብ ጽፌለት ነበር the terms of the treaty of peace he conducted with the Christians of Asham ከክርስቲያኖች ጋር የተዋዋለውን የሰላም ውል ጽፌለት ነበረ። እሺ in the name of Allah most gracious most merciful በአላህ እጅግ በጣም አዛኝ እጅግ በጣም ሩሩ ይልና ይጀምራል። ግን በጣም የሚያስቀው ነገር እዚህ አንድ አይረን ይንገራችሁ። በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩሩ ይላል። ግን ቀጥሎም የእሱ አዛኝ የአላህ አዛኝነትና ሩሩነት የሚገለጸው ክርስቲያኖችን በማዋረድ ነው። እዚህ አይረኒ ማለት ነው። አስተውላችሁታል? የአላህ ግሬሽስነስ እና መርሲፉልነስ ሩሩነትና አዛኝነት ክርስቲያኖችን በማዋረድ ነው የሚገለጸው። ምን አይነት ሩሩነት እንደሆነ እንግዲህ ለእናንተ ትችዋለሁ። ይሄ ምን አይነት ሩሩነት እንደሆነ this is a document to the servant of Allah ዑመር the leader of the faithful ይሄ ሰነድ የአላህ ባሪያ ለሆነው የአማኞች መሪ ለሆነው ለዑመር ነው። from the Christians of such and such city ከዚህ ከተማ ከሆኑት ክርስቲያኖች when you ማለት ሙስሊሞች እናንተ ሙስሊሞች came to us ወደ እናንተ ስትመጡ we requested safety for ourselves ለራሳችን ጥበቃን ጠየቅን። ለራሳችን ብቻ ነው ወይስ አይደለም? children property and followers of our religion ለልጆቻችንም ለንብረቶቻችንም እና ለሃይማኖታችን ተከታዮችም ጥበቃን ጠየቅን። we made a condition on ourselves that we will never erect in our area we will neither erect in our areas a monastery በአካባቢያችን ገዳም አንመሰርትም። ተመልከቱ፣ እሷ ምንድን ነው እያለች ያለችው? መስገድ አትችልም፣ በአደባባይ ማምለክ አትችልም ትላለች። እዚህ ጋ ግን ይሄ አንቀጽ ሲተረጎም ተግባራዊነቱ እንዴት ነው አለ? ገዳም መመስረት አንችልም። እስልምና የበላይነት ካለው ወይም ካገኘ የሚሆነው ይሄ ነው። በራሳችን ኤሪያ in our areas ነው የሚለው that we will neither erect in our areas በእናንተ አካባቢ አይደለም፣ በራሳችን ኤሪያ እንኳን
ገዳም መመስረት አንችልም። ገዳም መመስረት አንችልም። ሞናስትሪ ቸርች ቤተክርስቲያን መመስረት አንችልም፣ መስራት አንችልም። ኦር ኤ ሳንክቹሪ ፎር ሞንክ መነኩሴ የሚኖርበት ቦታ መመስረት አንችልም። እስልምና የበላይ ከሆነ ክርስቲያኖች በራሳቸው ቦታ ቤተክርስቲያን መመስረት አይችሉም፣ ገዳም መመስረት አይችሉም፣ መነኮሳት የሚኖሩበት ቦታ መመስረት አይችሉም። ተመልከቱ። ኖር ሪስቶር ኤኒ ፕሌስ ኦፍ ወርሺፕ that needs restoration ጥገና የሚያስፈልገው የአምልኮ ቦታችንን አንጠግንም። ተዉት፣ መስራት ተዉት። መጠገን አይቻልም። የጥገና የሚያስፈልገው ከእርጅና የተነሳ ጥገና የሚያስፈልገውን የአምልኮ ቦታችንን ቤተክርስቲያን ማለት ነው፣ ገዳም ሊሆን ይችላል፣ መጠገን አንችልም። እስልምና የበላይ ሲሆን ለጥገና ለእድሳት እንኳ ፈቃድ አይሰጥም። እሷ ግን መታ ምን ትላለች? ክርስቲያኖች ማጆሪቲ ሲሆኑ ሊጨቁኑን ነው ከሆኑ ይጨቁኑናል፣ መስገድ አንችልም፣ በአደባባይ ይተፋባል አንተ ስላም ተብለህ ትላለች ማለት ነው። ይሄ ግን የራሷ ሃይማኖት የበላይነት ቢይዝ የሚተገበር ነገር ነው፣ ያውን በከፋ መልኩ። በጣም ይገርማል። ቀጥሎም እንደሚተመለከቱ ኒድስ ሬስቶሬሽን ካለ በኋላ ኖር ዩዝ ኤኒ ኦፍ ደም ፎር ዘ ፐርፐስ ኦፍ ኤኒሚቲ አጌንስት ሙስሊምስ አጌንስት ሙስሊምስ እስልምና ላይ በማንኛውም ነገር እስልምና ላይ አጌንስት ሙስሊሞች አንጠቀመውም። እስልምና ሙስሊሞችን በሚቃረን መንገድ አንጠቀመውም ይላል። ከዛስ we will not prevent any muslim from resting in our churches whether they come by day or by night የትኛውም ሙስሊም ወደ ቤተክርስቲያናችን በቀን ይሁን በማታ ቢመጣ አንከለክለውም እንዲገባ። ክፍት የሜዳ ቤት ማለት ነው። በቃ ምን ፕራይቬሲ የለም። እንደፈለገ ይገባል፣ እንደፈለገ ይወጣል። ፕራይቬሲ ምናምን የሚባል ነገር የለም። አንከለክልም። እስልምና የበላይ ሲሆን የተተገበረው ይሄ ነው፣ የሚተገበረው ይሄ ነው። አምላክ የሚሉት ገጸ ባህሪ የሚያዘዘው ይሄን ነው። እነሱ ሙፈሲሮቹ መተርጉማኑ ማለት ነው የተረጉሙት እንዲህ ነው። ነብይ የሚሉት ሱሐባዎቹ በተግባር የተገበሩት ይሄን ነው። በተግባር የተገበሩት ይሄን ነው። ከዛ ቀጥሎ ምን ይላል? and we will open the doors of our houses of worship for the wayfarer and passerby ለመንገደኛ በሁሉ ለአግዳሚ አላፊ ሁሉ ቤታችንን እንከፍታለን። በቃ ገበያ ሆነ ማለት ነው። ቤቱ ገበያ ሆነ። በቃ ለአላፊና ለአግዳሚ ቤታችንን እንከፍታለን። በቃ ገበያ ሆነ። ፕራይቬሲ የለም። ቀጥሎ ምን ይላል? those muslims who come as guests እንደ እንግዳ የሚመጡት ሙስሊሞች will enjoy boarding in food for 3 days ለ3 ቀን እንቀልባቸዋለን። ይሄ እንትን ማለት ነው እኮ ይሄ ኦርፋኔጅ ማለት ነው። በቃ ማላፊ የእርዳታ ሰጪ ድርጅት እንደፈለግን እንቀልባለን። በቃ ችግር የለም። የኢኮኖሚ ድቀት ገንዘቡን ከየት እናመጣለን ለኛስ ብሎ ነገር የለም። ለ3 ቀን ምግብ እንሰጣቸዋለን። we will not allow a spy against muslims into our churches in homes or hide deceit or betrayal against muslims የትኛውንም ሰላይ ሙስሊሞች የሚሰልይ ሰላይ ወደ አብያተ ክርስቲያናችንና ወደ ቤታችን አናስገባም። ወይም ደግሞ or hide deceit or betrayal against muslims ወይም ደግሞ ማታለልን ሆነ ክህደትን አንፈጽምባቸው ሙስሊሞች ይላል። ከዛስ ምን ይላል? we will not teach our children the Quran, publicize practice of shirk, invite anyone to shirk or prevent any of our fellows from embracing Islam። ተመልከቱ፣ if they choose to do so ምን ማለት ነው? ልጆቻችንን ቁርአንን አናስተምርም ይላል። ለምንድን ነው ከተባለ ክርስቲያኑ ማህበረሰብ ዕውቀት አልባ እንዲሆን ነው። ቁርአንን በተመለከተ እስልምናን በተመለከተ ዕውቀት አልባ እንዲሆን ነው። ስለዚህ አናስተምርም። ለምንድን? እንዳይሞገቱ፣ ጥያቄ እንዳይጠየቁ፣ እንዳይጋለጡ፣ የእስልምና ሐሰት እንዳይጋለጥ፣ ኢንተሌክቹዋሊ ቻሌንጅ እንዳያደርጓቸው የክርስቲያኖቹ ልጆች ማለት ነው አናስተምርም። በእውቀት ልጆቻችንን ኢኩዊፕ አናደርግም። ለምንድን? በእውቀት ኋላ ቀር እንዲሆኑ ማለት ነው። እስልምና ምክንያቱም ቁርአንን ካወቁት፣ ቁርአንን ካጠኑትና ቁርአንን ከተረዱት ኢንተሌክቹዋሊ ሙስሊሞችን ቻሌንጅ ሊያደርጓቸው ነው፣ አሁን እየተደረገ እንዳለው ማለት ነው። ስለዚህ ይሄን አሁን ምን አለ? we will not teach our children the Quran። እስልምና የበላይ ሲሆን ይሄን ነው መማር በእውቀት ደረጃ እንኳን ይከለክላል፣ ክልክል ነው። ለዛ ነው እሷ ካለችው በከፋ መልኩ ነው የሚሆነው ብላችሁ፣ ለዛ ነው መማር እንኳን ይከለክላል፣ አይቻልም። እስልምና የበላይ ሲሆን እሷ ያለችው ነገር ነው በከፋ መልኩ የሚተገበረው። እያያችሁት ነው እንግዲህ ተፍሲር ኢብን ከቲር 929 ቀደም ያነበብኩላችሁ አንቀጽ ተፍሲር ማለት ነው። ከዛስ ፐብሊሳይዝ ፕራክቲስ ኦፍ ሽርክ፣ ይሄ የሽርክ ልምዶችን ይፋ እናወጣ። ምን ማለት ነው? በዓሎች ይቀራሉ ማለት ነው። በግልጽ ጌታችን ኢየሱስ ክርስቶስን በስጋ የመጣው አምላክ ነው የእግዚአብሔር ልጅ ነው ብሎ ማምለክ አይቻልም። ለምንድን? ሽርክ ነው። ሽርክ ስለሆነ አይቻልም፣ ፐብሊሳይዝ ማድረግ አይቻልም።
ፐብሊሳይዝ ማድረጋቸው የአምልኮ መብት ይከለከላል። በኋላ ደግሞ ዝቅ ብለን ስናነብ በደንብ ይሄ ነገር በደንብ አድምቆ አጽንኦት ተሰጥቶት ተገልጿል። እዚህ ጋር የትኛውንም ሽርክ ፐብሊሳይዝ አናደርግም፣ ይፋ አናደርግም። ፐብሊሳይዝ አናደርግም ማለትም አምልኮ ማለት ነው። እንግዲህ ክርስትናና ይሁዲነት ሽርክ መሆናቸው በሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ ተገልጿል። አላህና ኡዘይር የሚባሉ አካላትን ክርስቲያኖ ማለት ኡዘይርና ኢሳ የሚባሉ አካላትን አላህ ለሚሉት ገጸ ባህሪ አሻርከዋል እያለ ብዙ ችግሮች የሚኖሩበት አንቀጽ። ስለዚህ የክርስቲያኖች የአይሁዶች ሃይማኖት ሽርክ ስለሆነ ሃይማኖታቸውን ፐብሊሳይዝ ማድረግ የማይችሉት ሽርክ ነው። ፐብሊሳይዝ ፕራክቲስ ኦፍ ሽርክ ሲል ሃይማኖታቸውን ማለት ነው። ክርስቲያኖችና አይሁዶች ሃይማኖታቸውን ፐብሊሳይዝ ማድረጋቸውን ሽርክ ነው። ከዛ ቀጥሎ ምን ይላል? ኢንቫይት ኤኒዋን ቱ ሽርክ or prevent any of our fellows from embracing Islam if they choose to do so። የትኛውንም ሰው ወደ ሽርክ መጣታችን ምን ማለት ነው? ወንጌል መስበክ። ይሄ እስልምና ሐሰት ነው፣ መዳን በክርስቶስ ነው፣ ወደ ክርስትና ኑ፣ ነፍሳችሁን አትርፉ ብለን ወንጌል አንሰብክም ማለት ነው። ወንጌል መስበክ ክልክል ነው፣ ክልክል ነው። እስልምና ማጆሪቲ ሲሆን የሚሆነው ይሄ ነው። እሷ ካለችው የከፋ ማለት ነው። ዝም ብላ ያለችው እሷ ያለችው ብቻ አይደለም፣ በከፋ መልኩ ነው የሚፈጸመው። እሷ ግን ቀይራ ክርስቲያኖች ማጆሪቲ ቢሆኑ ይሄንን ያርጉብናል ትላለች ማለት ነው። ይሄንን ያርጉብናል ትላለች። ኢን ሪያሊቲ ግን እነዚህ ነገሮች በከፋ መልኩ የሚተገበሩት እስልምና የበላይ ከሆነ ነው። ኢንቫይት ኤኒዋን ቱ ሽርክ፣ የትኛውንም ሰው ወደ ክርስትና መጥራት ወይም ደግሞ ወንጌል መስበክ ክልክል ይሆናል እስልምና የበላይ ከሆነ። የሸሪያ የሚሉት መንግስት ወይም ደግሞ ሊጋል ሲስተም ተግባራዊ ከሆነ ማለት ነው። ኦኬ። ከዛ ቀጥሎ ምን ይላል? ኦር ፕሪቨንት ኤኒ ኦፍ አወር ፌሎስ ፍሮም ኤምብሬሲንግ ኢስላም፣ የትኛውም የኛ ወገን እስልምና ለመቀበል ከፈለገ አንከለክለውም። ኧረ ተው፣ ይሄ ሃይማኖት እኮ ሐሰት ነው። ነብይ የሚሉት ሰውዬ እኮ ሐሰተኛ ነብይ ነው። አምላካቸው የሚሉት ገጸ ባህሪ እኮ አምላክ ለመሆኑ አንድ ማስረጃ የለም። የአምላክ ቃል የሚሉት ቁርአን እኮ የአምላክ ቃል አይደለም ለመሆኑ ማስረጃም የለም። የአምላክ ቃል አለመሆኑ ብዙ ማስረጃዎች አሉ። ይሄን ካልተረም እንዴት ነው ወደዚህ ካልተገባለሁ ማለት አይቻልም። ሌላውን እስልምና መቀላቀል ከፈለገ አንድ ሰው በምንም አይነት መልኩ መከልከል ወይም ደግሞ እስልምና እንዳይቀላቀል ማድረግ አይቻልም። ክልክል ነው፣ ክልክል ነው። ስለዚህ አንተ ጥያቄ ተፈጥሮበት የሚመጣን ሰው ለመመለስ መሞከር ሁላ አትችልም። መሞከር አትችልም። በሙከራ ደረጃ ይሄው we will not prevent any of our fellows from embracing Islam if they choose to do so። ከፈለጉ እስልምና እንዳይቀላቀሉ እስልምና ለመቀላቀል ከፈለጉ እንዳይቀላቀሉ ማድረግ አንችልም። በምን መንገድ ክልክል ነው። የከፋ ማለት ነው። እሷ ግን ምን ትናላች? መጣ አይ ክርስቲያኖች የበላይ ሲሆኑ ነው እንደዚህ የሚያደርጉ ትላለች። አባዬ ለማዬ ፈገግ የሚያስብል አዘሴም ታይም ደግሞ የሚያሳዝን ውሸት ማለት ነው። ኦኬ። ከዛ ቀጥሎ ምን ይላል? we will respect muslims፣ ሙስሊሞችን እናከብራቸዋለን። if they choose we will respect muslims፣ ሙስሊሞችን እናከብራቸዋለን። move from the places we sit in if they choose to sit in them፣ ሙስሊሞችን እናከብራቸዋለን። እኛ የተቀመጥንበት ቦታ ላይ መቀመጥ ከፈለጉ እንነሳላቸዋለን። አፓርታይድ ሲስተም ማለት ነው። አፓርታይድ እንግዲህ እንደምታውቁት ሳውዝ አፍሪካ ጥቁሮች ለነጮች ቦታ እንዲልቁ ይገድቡ ነበር። አፓርታይዳዊ ስርዓት ስለነበር ማለት ነው። እነሱ እናደርጋለን ነው እያለ ያለው። አፓርታይዳዊ ሲስተም ሱረቱል ተውባ ምዕራፍ 9 ቁጥር 29 አፓርታይዳዊ ሲስተም የዚሚ የሚባለው ሲስተምን ነው የሚጭነው። ኦኬ። ዚሚ የሚባል አሁን ይሄ ዚሚ ይባላል። ሎስ ኦፍ ዚማ ይባላል። የዲማ ህግ ነው የሆነው። አፓርታይዳዊ ሲስተም ተጭኖበት አንድ ሙስሊም ክርስቲያን የተቀመጠ ቦታ ካለ ክርስቲያኑ ለመነሳት ይገድዳል። if they choose to sit in them ካለ በኋላ ተመልከቱ። we will not imitate their clothing, caps, turbans, sandals, hairstyles, speech, nicknames and title names, or ride on sandals, hang swords on the shoulders, collect weapons of any kind or carry these weapons። ተመልከቱ እንደሚል ካለ በኋላ ምን ይላል? እነሱን በአለባበስ፣ በኮፍያ፣ በጥምጣም፣ በነጠላ ጫማ፣ በፀጉር አይነት፣ በንግግር፣ በቅጽል ስም፣ በታይትል ይሄ አይቶ ወይዘሮ እንደሚባለው በቅጽል ስም አንመስላቸውም። በእነዚህ ነገሮች በሙሉ አንመሳሰልም። በአለባበስ ሊሆን ይችላል፣ በአነጋገር ሊሆን ይችላል፣ በስም ሊሆን ይችላል። አንመሳሰልም። ለምንድን ዲስቲንክሽን መፈጠር አለበት። ክርስቲያኑ ሙስሊሙ አንድ አይነት አለባበስ ካላቸው የትኛው ሙስሊም የትኛው ዚሚ እንደሆነ አይለይም። ይሄኛው የተዋረደ ስታተስ መሆኑ በአለባበሱም ነው የሚታወቀው። የወደቀ አለባበስ ይለብሳል፣ ይሄ ደግሞ የጨዋ አለባበስ ይለብሳል እንጂ ከአንድ አይነት አለባበስ አይለብሱም። ተመሳሳይ አለባበስ አይለብሱም። በአለባበስ እንኳን እኛ ተለይተን እንለያለን። በዚህ ደረጃ ነው የሚዋረዱት ማለት ነው እስልምና ማጆሪቲ ከሆነ። ቀጥሎም እንደሚተመልከቱት በሁሉ ነገሮች አንመሳሰልም ካለ በኋላ ራይዶን ሳድርስ በአህያ አንነዳም፣ በእግር ነው የምንሄደው። እንግዲህ አህያ መንዳት፣ ፈረስ መንዳት፣ በኮርቻ መንዳት የፕሪስቲጅ ምልክት ነው እንግዲህ በዘመኑ።
ምንም አይነት ፕሬስቲጂየስ ፖዚሽን አይኖረንም። በእግር ነው የምንሄደው። እነሱ ባህር ይሄዳሉ፣ እኛ ግን በእግር ነው የምንሄደው። ምንም አይነት ፕሬስቲጂየስ ፖዚሽን አይኖረንም። ወይም በአሁኑ ቋንቋ መኪና እንገዛም ማለት ነው። መኪና አይኖረንም። በቃ በእግር ነው የምንሄደው። እነሱ ብቻ ናቸው ያን ፕሬስቲጂየስ በምድራዊ ማለት ነው እንግዲህ ፖዚሽን የሚኖራቸው፣ እኛ አይኖረንም ማለት ነው። እኛ አይኖርም ማለት ነው። ኦኬ Ride on saddles. Hang swords on the shoulders. Collect weapons of any kind or carry these weapons. ሰይፍም አንሸከምም፣ መሳሪያም አንሰበሰብም፣ የትኛውንም አይነት መሳሪያ አንሰበሰብም ይላል። መሳሪያ መሰብሰብ ይከለክላሉ። ለምን ከተባለ ዲፌንስለስ እንዲሆኑ ራሳቸውን መከላከል ማይችሉ እንደሆነ። እንግዲህ በሰባተኛው ክፍለ ዘመን በየጊዜው ጦርነት የሚነሳበት ዘመን ነው። በየጊዜው ግጭት የሚነሳበት ዘመን ነው። የተረጋጋ ዘመን አልነበረም። በየጊዜው ግጭት የሚነሳበት ዘመን ነው። በየጊዜው ግጭት በሚነሳበትና በየጊዜው ሰው በሚገደልበት ዘመን ውስጥ መሳሪያ ሊዝም ዲፌንስ ለሆናለሁ ማለት ሰው እንደፈለገ ገብቶ ይጨፍጭፈኝ የፈለገውን ነገር ያድርገኝ ማለት ነው። እንደዛ እንሆናለን እያሉ ያሉት መሳሪያ ራሳቸው የሚከላከልበት ሰልፍ ዲፌንስ እንኳ አይኖራቸውም። እያሳየኋችሁ ነው ማስረጃው። መሲ ግን ምን ትላለች? ክርስቲያኖች የበላይ ቢሆኑ እኛንን የምንጨቆነው ትላለች ማለት መጣ። ያብዬ ለምያሉ ከዛ ቀጥሎ ምን ይላል? collect weapons of any kind or carry these weapons ካለ በኋላ we will not encrypt our psalms in Arabic or sell liquor ምን ማለት ነው? ማህተማችንን በአረብኛ ኢንክሪፕት አናደርገውም፣ ወይም ደግሞ መጠጥ አንሸጥም። ከዛስ we will have the front of our hair cut ይሄ የፊት ለፊት ፀጉራችንን እንቆረጣለን። ለምን? እንዲያስጠሉ፣ ሲያዩ እንዲደበሩ። ከፊት ለፊት ከተቆረጠ ይደብረዋል ሰውየው፣ በቃ ያስጠላል ሰውየው። የሚደብር ቪዜጅ እንዲሆናቸው ማለት ነው። ፀጉር እንቆረጣለን። wear our customary clothes wherever we are. customary clothes wherever we are. you see በቃ ምንም የክት ልብስ መልበስ አይቻልላችሁም። ያሉበት ቦታ ካስተማሪ ልብስ ነው የሚለብሱት እንጂ የክት ልብስ መልበስ አይችሉም። የክት ልብስ መልበስ አይቻልም። ሁሌም ካስተማሪ ልብስ መልበስ ይቻላል፣ የፈለገ ነገር ቢሆን ማለት ነው። wear belts around our waist. ቀበቶ አናረግም። እንግዲህ ለምን እንደዛ እንዳሉ እንግዲህ ተረዱት። እንግዲህ እኔ እንጃ እንዴት እንደምትረዱት አላውቅም። refrain from erecting crosses on the outside of our churches. እየሰማችሁ ነው? ከቤተ ክርስቲያኖቻችን ውጪ መስቀል ማቆም አንችልም። መስቀል ማቆም አንችልም። እሷ ግን መታ ምን ትላለች? ማጆሪቲ ከሆነ ይጨቁሙናል ትላለች። ኢን ሪያሊቲ ግን በእስልምና ማጆሪቲ ሲሆን የሚሆነው ይሄ ነው። on outside of our churches በቤተ ክርስቲያን ፊት ለፊት እንኳን መስቀል ማቆም አይቻልም። of our churches and demonstrating them and our books in public in Muslim fairways and markets. መስቀል ብቻ አይደለም ማሳየትም አይቻልም። ምኖቹን? መስቀልና መጽሐፍቶቻችንን ማሳየት አይቻልም። በአደባባይ ሙስሊሞች በሙስሊሞች ጎዳናና በሙስሊሞች ገበያ እነዚህ ነገሮች ማሳየት አይቻልም፣ ክልክል ነው ይላል። እሺ ምን አይነት አፈና እንደሆነ ብለ ያስቡት። we will not sound the bells in our churches. የደውል ድምፅ አናሰማም። እንግዲህ እንዴት እንደምትረዱት አላውቅም። በቃ የደውል ድምፅ እንኳን አይቻልም። ያው በገዛ ቤተክርስቲያን ውስጥ የደውል ድምፅ ማሰማት አይቻልም። በገዛ ቤተክርስቲያን ውስጥ ማለት ነው። except discreetly በጣም በቀስታ ካልሆነ በቀር or raise our voices while reciting our holy books. ፈርገን መጽሐፍቶቻችንን ማንበብ አንችልም። my goodness ድምፅህን ከፍ አድርገህ እንኳን መጽሐፍ ቅዱስን ሆነ ሌሎች መጽሐፍትን ማንበብ አይቻልም። inside our churches in the presence of Muslims ሙስሊሞች ባሉበት ሁኔታ ባሉበት ቦታ nor raise our voices with prayer at our funerals. በመቃብር ስፍራ እንኳን ድምፃችንን ከፍ አድርገን መጸለይ አንችልም። or light torches in funeral processions in the fairways of Muslims or their markets. ችቦ መለኮስ አይቻልም። ችቦ የቀብር ፕሮሴሽን የቀብር ስነ ስርዓት ላይ እንኳን ችቦ መለኮስ አይቻልም። እንዴት እንደምትረዱት አላውቅም። እንግዲህ እሷ ይሄን ሁሉ ነገር የሚያስተምር እስልምና ዶሚናንት በሆነ ጊዜ የሚሆኑ ነገሮች ይሄ ሁሉ እንደሆነ እያወቀች ክርስቲያኖች ማጆሪቲ ሲሆኑ ነው ትለኛለች። መታ ውሸት የማይሰለቻቸው እስልምና አቃቢያን ማለት በቃ ይሄ ዝም ብሎ የሚሄድ በቃ ይሄ ዝም ብሎ የሚነጉድ ውሸት ሪሊ እስልምና ክርስትና ማጆሪቲ ሲሆን ነው ይሄ ሁሉ የሚሆነው። ያሳዝናል። the pharaohs of Muslims or their markets ከዛ ካረቀጠዋላ we will not bury our dead next to a Muslim dead.
የኛን ሟች ከሙስሊሙ ሟች አጠገብ አንቀብርም። በቃ የኛን ሟች ከሙስሊሙ ሟች አጠገብ አንቀብርም። ያሳዝናል። ኦርባይ servants who were captured by Muslims በሙስሊሞች የተማረኩ በሙስሊሞች የተያዙ ሰርቫንቶችን ሰራተኞችን አንገዛም። or by servants who were captured by Muslims በሙስሊሞች የተማረኩ ሰራተኞችን አንገዛም ባሮች። we will be guides for Muslims and refrain from breaching their privacy in their homes የሙስሊሞቹ ፕራይቬሲ እንዳይረበሽ እንጠነቀቃለን። እነሱ ላለመረበሽ እንጠነቀቃለን። እሱ እንደፈለገኝ እነሱ ቤት ይገባል፣ እሱ ግን እነሱ ቤት መግባት አይችልም። we will be guides for Muslims and refrain from breaching their privacy in their homes የእነሱን ፕራይቬሲ ብሪች አናደርግም። unfair treatment ማለት ነው። ከዛ ቀጥሎ ምን ይላል? when I gave this document to Umar ይሄንን ሳንት ተሰጠው he added ጨመረ። ምን ብሎ? we will not beat any Muslim የትኛውን ሙስሊም አንመታም ብሎ ጨመረ። ከዛ ምን ይላል? these are the conditions that we set against ourselves and followers of our religion in return for safety and protection ለጥበቃና ለሰላም እነዚህ መስፈርቶች ራሳችን ላይ አኑረናል ይላል። ውሸት ነው። የትኛውም ሰው እንደዚህ አይነት ዘግናኝ መስፈርት ለራሱ ላይ አኑር አይችልም። የተገደው ነው። ከዛስ if we break any of these promises that we set for your benefit against ourselves የትኛዎቹን መስፈርቶች ብንጥስ then our dhimma promise of protection ጥበቃ is broken ይሰበራል and you are allowed to do with us what you are allowed of people of defiance and rebellion ከሰበረን አመፀኛና እምቢ የሚሉ ሰዎች እምቢተኛና አመፀኛ ሰዎች የሚደረግባቸውን ነገር ታርጉብናላችሁ። ምን ማለት ነው? ትገድሉናላችሁ ማለት ነው። ምንም ሌላ ነገር የለም። ትገድሉናላችሁ ማለት ነው። ሶ በጣም ይገርማል። አይረኒው ገርሞኝ ነው። እስልምና የበላይ ሲሆን እሱ ያለችውን ነገር መስ ያለችውን ነገር በከፋ እጅግ በጣም በከፋ መልኩ እንዲህ ተገበር እያዘዘና እየተናገረ እሷ ግን ክርስቲያኖች ሲሆኑ ነው ማጆሪቲ ሲሆኑ ነው እነዚህ የሚያደርጉት ያለችው ሐሰት ነው። ያብዬ ለማዬ ነው ማለት ነው። ከዚህ ሐሰት ካልትውጡ ከዚህ ውሸት ሃይማኖት ውጡ። እኛም ክርስቲያኖችን በእምነታችን ያጽናን። እስከ ሌላ ጊዜ ድረስ ተባረኩልኝ።